ናቹ ግሮክ ቪዲዮ ጀነሬሽን አሁን ላይ በነፃ ቪዲዮ ጀነሬት ወይም አኒሜት ማድረግ አቁሟል ወይም ወደ $30 ፐር መንዝ ክፍያ አሳድጓል። ይህን ተከትሎ ብዙ ሰዎች ቪዲዮ ጀነሬት ለማድረግ ወይም ኢሜጅ ቱ ቪዲዮ ጀነሬት ለማድረግ ትንሽ ተቸግረው ስላየው ነው። ዛሬ ሌሎች ቪዲዮዎችን በነፃ የምንሰራባቸውን ኤአይዎች አንድ ባንድ አሳያችኋለሁ። በደንብ ተከታተሉኝ። የመጀመሪያው በስልካችን ዩቲዩብ ውስጥ ገብተን ፕላስ ሾት በቀኝ በኩል ከላይ ኮርነር በፒንክ ከለር የምታበራ የዲያመንድ ምልክት አላት። እሷን ስንነካት ክሬት ቪዲዮ፣ ሜክ ሙቭ፣ ፎቶ ቱ ቪዲዮ፣ ኢሜጅ፣ ባክግራውንድ፣ ሙዚክ የሚላለ የገባችሁ እዩት። ፎቶ ቱ ቪዲዮ የሚለውን ክሊክ ስናደርግ ወደ ጋላሪያችን ይወስደናል። ከዛ ጋላሪያችን ላይ ያሉ ፎቶዎችን ፒክ አድርገን ለምሳሌ ይሄን ሴሌክት ብናደርገው ከታች እስከ 8 የሚደርሱ ፕሮምፕት ይጽፍልናል። ከነዛ ፕሮምፕት አንዱን መርጠን ቪዲዮ ጀነሬት ማድረግ እንችላለን። ወይም ደግሞ ከታች ትራይ ብሪንግ ዮር ፎቶ ቱ ላይፍ የሚለው ላይ የራሳችን ጽሁፍ ጽፈን ቪዲዮን ጀነሬት ማድረግ እንችላለን። ለጊዜው አሁን እዚህ ጋር ከተጻፉልን ራሱ ዲቴክት አድርጎ የራሱ የሆነ ፕሮምፕት ይሰጠናል። እስከ 8 የሚደርሱ የሚመቸንን እያየን አኒሜሽን መስራት እንችላለን ማለት ነው። የመጀመሪያው የቪንቴጅ ካር ተርንስ ኢንቱ ኤ ጊያንት ከለርፉል በርዝዴይ ኬክ ነው የሚለው። ለምሳሌ ይሄን ክሊክ ባደረገው ኔክስት ብለዋለሁ። እንደ ኢንተርኔታችን ፍጥነት ጀነሬት አድርጎ ቪዲዮውን ይሰጠናል። Look at that transformation! Wow! It actually turned into a giant birthday cake! Look at that transformation! ስለዚህ እንደዛ አድርጎ ክሊክ አድርገናል። It actually turned into a giant birthday cake! Look at that transformation! Wow! It actually turned into a giant birthday cake! Look at that transformation! Wow! እዚህ መረጥን የተመቸነውን መውሰድ እንችላለን ማለት ነው። ከዛ እዚህ ጋር ገብተን ዳውንሎድ ማድረግ እንችላለን። ሴቭ ቱ ዲቫይስ የሚላለ ስለታለ ወይም ደግሞ ኮንቲኒው ብለን ወደ ዩቲዩባችን ሾርት መጫን እንችላለን ማለት ነው። ሌላኛው ቢሄር ኤአይ ብሮዘራችሁ ጋር ሄዳችሁ ቢሄር ኤአይ ብላችሁ ሰርች ለኛው ክሊክ አድርጋችሁ ስትገቡ በኢሜይላችሁ እንድትገቡ አሎ ያደርጋችኋል። እንዲገባ እንትንለዋለሁ ኢሜይል ቴክስት ቱ ኢሜጅ፣ ኢሜጅ ቱ ኢሜጅ መቀየር ስላላችሁ ኢሜጅ ቱ ቪዲዮ ለከውና ከዛ ጀነሬት ቪዲዮ ፍሮም ኢሜጅ ለዋለሁ። አፕሎድ ዮር ኢሜጅ፣ ኢሜጅን እዚህ ጋር ገብቼ አፕሎድ አደርጋለሁ። ለምሳሌ ዳውንሎድ ውስጥ የሆነ ኢሜጅ አውርጃለሁ። ፕሮምፕት የምትጽፉትን ነገር ደስ ምን መጻፍ እንዳለባችሁ እዚህ እኔ ያስቀመጥኩት ፕሮምፕት አለ እዚህ ጋር እጽፈዋለሁ። ካሜራው በምን አይነት ሬዞሉሽን ነው የሚለው የራሳችሁ ኳሊቲ መጨመር ትችላላችሁ። ቪዲዮ ፎርማቱ MP4 ነው፣ ጀነሬት ነው ማለት የተወሰነ እንደ ኢንተርኔታችሁ ፍጥነት እዚህ ጋር ይቆያል። ስለዚህ አሁን ጀነሬት ተደርጎልና ኦዲዮ ሚውት ሆነ ነው። ከዛ እዚህ ጋር ገብተን ዳውንሎድ የሚለውን ተጭነን ማውረድ ነው። ሌላኛው ኤአይ እና ኤአይ የሚባል ነው። ክሊክ ታደርጉና ትገባላችሁ። እዚህ ጋር የቪዲዮ ምልክት ጀነሬት ቪዲዮ የሚላል እሱን ክሊክ ታደርጉ። እዚህ ጋር አድ ፋይል የሚላል ቅድም የጫንኩትን ራሱን ኢሜጅ ላስገባና ፕሮምፕቱንም የተጠቀምኩትን ፕሮምፕት እዚህ ጋር ፔስት አድርጌ ጀነሬት እንዲያደርግልኝ አዝዘዋለሁ ማለት ነው። የኛው ደስ የሚለው ደግሞ ምንድነው ሁለት አይነት አማራጭ ነው የሚያመጣልን፣ አሲስታንት ኤ እና አሲስታንት ቢ። ሁለት ቪዲዮ ጀነሬት ያደርግልንና ከዛ እናንተ የምትመርጡትን ውሰዱ ይለናል ማለት ነው። የኛው በጣም ምርጥ ነው። ኦኬ አሁን ቪዲዮአችን ሁለቱም ጀነሬት ሆኗል በሁለቱም በኩል አሲስታንት ኤ እና አሲስታንት ቢ። ከዛ የተመቸንን እንትን እናደርጋለን። ኤ ነው ቢ ደግሞ በቼክ ከሆነ ቢዝ ቤተር እና ዳውንሎድ የምትላለች እሷን ዳውንሎድ ማድረግ መጫን። እዚህ ጋር እንትን አለ ዋተር ማርኩ መጨረሻ ላይ ይቀመጣል። ከትያረም ኤዲት ማድረግ እንችላለን ማለት ነው። ዳውንሎድ ሆነልኛል።
ሌላኛው ቪዲዮ ጀነሬት የሚያደርግልን ኤአይ ፒክስል ኤአይ ይባላል። የመጀመሪያው ከዛ በኢሜይላችሁ ልትገቡ አለው ያደርጋችኋል። እዚህ ጋር ክሊክ ታደርጉና አፕሎድ አድርጋችሁ የራሱ ያንን ነው የሚጠቀም። አፕሎድ ያደረጋችሁትን ፎቶ ክሊክ ታደርጉና ኮንፊርም ትሉታላችሁ። ከዛ ፕሮምፕቱን ፔስት ታደርጉና ክሬት ነው ማለት ነው። የ5 ሰከንድ ቪዲዮ እንትን ይሆናል። አጥቼ ዳውንሎድ አደርገዋለሁ። እርን ክሬዲቶቹን እየገባችሁ እርን ማድረግ ትችላላችሁ። ለምሳሌ አንድ ሰው ስትጋብዙ 100 ክሬዲት ይሰጣችኋል። 3 ሰው ሲጋብዙ 240 እያለ በዚህ ይሄዳል። ሌሎች እንትኖችም ታስኮች አሉት። ለምሳሌ ዋች ሾርት 30 ክሬዲት ይሰጣል። አፑን ዳውንሎድ አድርጋችሁ ተጠቀሙ። 30 ክሬዲት ሬት ስታደርጉ ከስተማይዝ ዮር ፕሮፋይል ስታደርጉ 10 ክሬዲት። እነዚህን ዴይሊ 60 ክሬዲት ይሰጣችኋል። ይሄን መጠቀም ትችላላችሁ። ሌላኛው ዳይገን ኤአይ የሚባል ነው። የቺኛዋ ነች ዲ ምልክት ያለባት። ይሄን ክሊክ አድርጋችሁ ስትገቡ እዚህ ጋር ፕላስ ምልክቷን ተጭናችሁ አፕሎድ ኢሜጅ ታደርጋላችሁ። ራሱን ነው የምጠቀመው። እዚህ ጋር የገባችሁ የምታስተካክሏቸው እንትኖች ይኖራሉ፣ የራሳችሁን ምርጫ። ግን እኔ ራሱ ዲፎልት ነው የምጠቀም። 5 ሰከንድ አውቶ ነው። ጀስት እዚህ ጋር ፕሮምፕቱን ፔስት አደርገዋለሁ። ጋር እዚህ ጋር ክሊክ ነው ማለት። አሁን ቪዲዮን ጀነሬት አድርጎልናል። ክሊክ አድርገን ማየት እንችላለን። እዚህ ጋር ገብተን ስክሮል አድርገን ዳውንሎድ ምልክቷን ተጭነን ማውረድ ነው። ከነዚህ ውስጥ የተመቻችሁን እናንተ ኮሜንት አድርጉኝ። አንድ ባንድ በደንብ እየገባችሁ ስሩባቸው። በጣም አሁን ላይ ፌስለስ ዩቲዩብ በደንብ የተሰራበት ነው። ሾርቶችን ሙቪዎችን ብቻ በመልቀቅ እናንተ በደንብ አክቲቭ ሆኖ መስራት ብቻ ነው የሚጠበቅባችሁ።